ከወርቅ ክምር 3 ጫማ ሲቀር። እጅግ የተለመዱ የውድቀት ምክንያቶች አንዱ ጊዜያዊ ሽንፈትን ሲያጋጥም የተለመዱ ልምድ ነው። እያንዳንዱ ሰው አንዴ ወይም ሌላ ጊዜ ይህንን ስህተት ይሰራል። የአርዮ ዳርቤ አጎት በወርቅ ቁፋሮ ሽሚያ ወቅት በወርቅ ፍቅር ተይዞ ነበር። እናም ቁፋሮን ለመክበብ ወደ ምዕራብ ሄደ። ከመሬት ከሚገኘው ይልቅ ከሰው አእምሮ ብዙ ወርቅ እንደሚመጣ ሰምቶ አያውቅም። ቦታው ወሰደና በዶማ በአካፋ መስራት ጀመረ። ከሳምንታት ቁፋሮ በኋላ የሚያብረቀርቀውን የወርቅ አፈር መገኘት ቢደሰትም የወርቅ አፈሩን ከጉድጓዱ ውስጥ ለማውጣት መሳሪያ ያስፈልገው ነበር። በመሆኑም ወርቁን ያገኘበት ጉድጓድ ከድኖ ወደ ቤቱ ወደ ዊሊያምስበርግ ሜሪላንድ ሄደ። ከዚያም ለዘመዶቹና ለጥቂት ጎረቤቶቹ ሁኔታውን በመንገር ለስራ የሚያስፈልጉትን መሳሪያዎችን ለመግዛት ገንዘብ እንዲያዋጡ አደረገ። አጎቱና ዳርቤ ወርቅ ለማውጣት ተመልሰው ሄዱ። ከዚያም በመጀመሪያ መኪና የወርቅ አፈር ተቆፍሮ ወጥቶ ወደ ማቅለጫው ሲጫን በኮሎራዶ የበለጸገ የማዕድን ቁፋሮ እንዳላቸው አረጋገጠ። ለዚህ ጥቂት ተጨማሪ መኪና ሙሉ የወርቅ አፈር ብድሩን ይከፍለዋል። ከዚያም ትልቅ ትርፍ ይያዛል። በዚህም እምነት ቁፋሮ ቁልቁል ሲወርድ የዳርቤ እና የአጎቱ ተስፋ ወደ ላይ ወጣ። ከዚያ ግን አንዳች ነገር ተከሰተ። የወርቅ አፈር ምልክት ጠፋ። ተስፋቸው መጨረሻ ደረሰ። የወርቅ ክምችቱም እዚያ አልነበረም። በእልህ ዳግም ምልክቱ ለማግኘት ቆፈሩ። ከንቱ ጥረት። በመጨረሻም ለመተው ወሰኑ። ማሽኑን ለአንድ ያገለገሉ ግለሰቦች ለሚሸጥ ሰው በጥቂት $100 ሸጠው ጓዛቸውን ጠቅልለው ወደ ቤታቸው ሄዱ። የገዛው ሰው የማዕድን ቁፋሮን ኢንጂነር ጠርቶ የማዕድኑን ጉድጓድ እንዲያይለት ትንሽ ስሌት እንዲያደርግለት አደረገ። በዚህም ወቅት የማግኘቱ ስራ ያልተሳካው ባለቤቶቹ የተሳሳቱ መስመሮችን በመጠቀማቸው እንደሆነ ታወቀ። ስሌቱም እነ ዳርቤ መቆፈር ካቆሙበት ልክ ከ3 ጫማ ርቀት በታች ወርቅ ክምችት እንደሚገኝ ያሳይ ነበር። ያ በትክክል የተገኘበት ቦታ ነበረ። ያ ያገለገሉ ልብሶች በመሸጥ ይተዳደር የነበረ ሰው ከቁፋሮ ብዙ ሚሊዮኖች ዶላር አገኘ። ተስፋ ከመቁረጥ በፊት የባለሙያን ምክር ማግኘት እንደሚገባ አውቋልና ሰዎች አይቻልም ስላሉ አላቆመም። ከብዙ ጊዜ በኋላ ሚስተር ዳርቤ ፍላጎት ወደ ወርቅ እንደሚቀየር ሲረዳ አስቀድሞ ካጣው ብዙ እጥፍ መልሶ አግኝቷል። ከብዙ ጊዜ በኋላ ሚስተር ዳርቤ ፍላጎት ወደ ወርቅ እንደሚቀየር ሲረዳ አስቀድሞ ካጣው ብዙ እጥፍ መልሶ አግኝቷል። መረዳቱ ያመጣው ወደ ህይወቱ ዋስትና የመሸጥ ስራ ከገባ በኋላ ነበር። ወርቅ ለማግኘት 3 ጫማ ሲቀረው በመተው ያጣውን ብዙ ሀብት በማስታወስ ሁሌም ወርቅ ለማግኘት 3 ጫማ ርቀት ሲቀረኝ ተስፋ ቆርጫለሁ፣ አሁን ግን ሰዎች ዋስትና እንዲገዙ ስጠይቃቸው አይሆንም ስላሉ አላቆምም በሚል ቀላል ዘዴ ትርፋማ መሆን ቻለ። ዳርቤ ከወርቅ ቁፋሮ ስራው ያገኘው ትምህርት አጥብቆ በመያዙ በየዓመቱ ህይወቱን ዋስትና በሚሊዮን ዶላር ከሚሸጡ ጥቂት ሰዎች አንዱ ሆነ። በማንኛውም ሰው ህይወት ውስጥ ስኬት ከመምጣቱ በፊት ብዙ ጊዜያዊ ሽንፈት ምናልባትም ውድቀትን እንደሚያጋጥም እርግጥ ነው። ሰው ሽንፈት ሲያጋጥመው ቀላሉና ምክንያታዊ ነገር ለመተው መወሰኑ ነው። ብዙ ሰዎች በእርግጥ ይህንን አድርገውታል። 500 የሚበልጡ የዚህ ሀገር እጅግ ስኬታማ ሰዎች ትልቁ ስኬታቸው የመጣው ሽንፈት ገጥሟቸው ከነበረበት ልክ አንድ እርምጃ ወደፊት እንደሆነ ለዚህ መጽሐፍ ደራሲ ነግረውታል። ስላዳመጡ እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ መልካምነቱን ይግለጹ። እናመሰግናለን።